ጌታ ጸጋና ሰላም ይብዛላችሁ። ባላችሁበት ስፍራ እንዴት ናችሁ? የጌታ ቤተሰቦች ዛሬም ደግሞ ጌታ ስለረዳን እጅግ አድርገን እናመሰግነዋለን። እንግዲህ ባለፈው እንደጀመርነው ዘመኑን መዋጀት በሚለው ርዕስ ብዙ ምዕራፎችን እያየን መጥተናል። ዛሬ የምናየው 5ኛ ክፍለ ጊዜ ይሆናል። በዛሬ ዕለት የምናየው ርዕስ ሰው መቼ መንፈሳዊ እንቅልፍ ውስጥ ይገባል የሚለው ርዕስ ይሆናል። እግዚአብሔር ቃሉን እንደሚገባ እንዲገልጽልን እንጸልይ። ሰማይንና ምድር የፈጠርክ የሠራዊት ጌታ እግዚአብሔር እጅግ አድርገን እናመሰግናለን። በሰማይ በምድር ክብር ላንተ ብቻ ይሁን። የልቤን ሐሳብ ለልባችን ተናገር፣ ክፉ ከኛ የራቀ ይሁን። እግዚአብሔር ሆይ ይህንን ቃል የሚሰማ ሁሉ ባለበት ስፍራ ፈውስ እንዲሆንለት ከወደቀበት ስፍራ እንድታነሳ በፊት ያስቀምጣለሁ። ይህንን ስለምታደርግ ተባረክ። ክፉ ከኛ የራቀ ይሁን። እናመሰግንሃለን። የለመናችሁትን እንደተቀበላችሁ ቁጠሩ ስላልክል ሆኖልናልና ክብር ላንተ ይሁን። በኢየሱስ ክርስቶስ ሕያው ስም አሜን። እንግዲህ ርዕሱን እንደተናገርኩት ሰው መቼ ነው መንፈሳዊ እንቅልፍ ውስጥ የሚገባ ለምለው፣ አንደኛ ለመንፈስ ቅዱስ አልታዘዝ ስል መንፈሳዊ እንቅልፍ ውስጥ ይገባል። ስለዚህ ከእግዚአብሔር ቃል የምንመለከተው ዕብራውያን ምዕራፍ 3 ቁጥር 15 ላይ ያለውን አነባለሁ። እንዲህ ይላል፣ የመጀመሪያ እምነታችን እስከ መጨረሻ ጽንተን ብንጠብቅ የክርስቶስ ተካፋዮች እንሆናለንና እየተባለ ዛሬ ድምፁን ብትሰሙት በማስማረር እንዳልሆነ ልባችሁንም እልከኛ አታድርጉ ይላል። ስለዚህ ዛሬ ድምፁ ስንሰማ፣ ቃሉ ስንሰማ፣ መንፈሱ ስንሰማ ማናስተካክል ከሆነ፣ ማንመለስ ከሆነ፣ እልከኛ ከሆን ልባችን ውስጥ መንፈስ ቅዱስ እንዲቀመጥ እንዲሰራ ፍቃደኛ ካልሆን መንፈሳዊ እንቅልፍ ውስጥ መግባታችን ሳይታለም የተፈታ ሕልም ነው ማለት ነው። የግድ ይለናል ማለት ነው። ስለዚህ ለመንፈስ ቅዱስ አንታዘዝ ስንል ልባችን ስደነድን መንፈሳዊ እንቅልፍ ውስጥ እንገባለን። ሁለተኛ ለኃጢአት የተማረከ ልብ መንፈሳዊ እንቅልፍ ውስጥ ይገባል። ለኃጢአት የተማረከ ለኃጢአት የተገዛ ልብ፣ ከእግዚአብሔር ቃል የራቀ ልብ መንፈሳዊ እንቅልፍ ውስጥ ይገባል። ኤፌሶን ምዕራፍ 5 ቁጥር 14 ላይ የእግዚአብሔር ቃል እንዲህ ይላል፣ ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስም ያበራልሃል። እንግዲህ በኃጢአት የተገዛ ልብ መንፈሳዊ እንቅልፍ ውስጥ ገብቷል ማለት ነው። አንቀላፍቷል። እንደ ሞተ ሰው በአገር ላይ፣ በቤተክርስቲያን ላይ፣ በቤተሰቡ ላይ፣ በግል ሕይወቱ ላይ እየሆነ ያለውን ነገር ልረዳ አይችልም ማለት ነው። ስለዚህ የእግዚአብሔር ቃል ኤፌሶን 5:14 ላይ ምን ይላል? ስለዚህ አንተ የምትተኛ ንቃ ይላል፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። እንግዲህ ለኃጢአት የተገዛ መንፈሳዊ እንቅልፍ ነው መግባት አይቀሬ ነው። ስለዚህ ይህን ቃል የምንሰማ ሰዎች በዚህ ቃል ላይ ቆመን ልንነቃ ያስፈልጋል። ከሙታን መካከል ከየት እንደተነሱ፣ የት እንደደረሱ፣ ወዴት እንደሚሄዱ ከረሱ ሰዎች መካከል ነቅተን ከየት እንደተነሳን፣ የት ጋር እንዳለን፣ ወዴት እየሄድን እንዳለን ልናውቅ ያስፈልጋል ማለት ነው። ክብር ለእግዚአብሔር ይሁን።
ሶስተኛ የተዘጋ ልብ ያለ ሰው ነው። መንፈሳዊ እንቅልፍ ውስጥ የሚገባ ሰው ምን አይነት ሰው ነው? የተዘጋ ልብ ያለ ሰው ነው። ማቴዎስ ምዕራፍ 15 ቁጥር 8 እስከ 9 ያለውን እናነባለን። እንዲህ ይላል፣ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰው ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልከኛል ብሎ በእውነት ትንቢት ተናገረ ይላል። ወዳጆቼ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም ርቀዋል። እንግዲህ በልብ ማወቅና በከንፈር ማወቅ ይለያያል ማለት ነው። አምልኳችን፣ ኑሯችን ከልብ መሆን አለበት። ይህ ሕዝብ መዝሙርን አልተወም፣ ወደ ጌታ ቤት መሄድን አልተወም። ነገር ግን መመላለሻው በከንፈር ብቻ እንደሆነ ቃሉ ይናገራል። በልቡ ምን ሆኗል? ከእኔ በጣም ርቀዋል። ርቀዋል ብቻ አይደለም፣ በጣም ርቀዋል ይላል። የሰው ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ ይላል። በእውነት ትንቢት ተናገረ። ዛሬ ውስጣችን ምን ይመስላል? ሕይወታችን ምን ይመስላል? አረማመዳችን ምን ይመስላል? የትኛ ነው የምናስቀድመው? በጣም እኔ ከሚገርመኝ አንድ ነገር ሰው ወደ ቢሮ ለመሄድ ጠዋት 11 ሰዓት ተኩል ይነሳል። ይሁን ግን ጌታን ለማምለክ ቶሎ አይነሳም። ቶሎ ለማምለክ አይቸኩልም። የትኛ ነው የምናስቀድመው ወዳጆች? ስጋችን የሚገነባ ወይ ነፍሳችን የሚገነባ ነው የምናስበልጠው? ሕይወታችን መርምረን በዚህ ቃል ማግኘት እንችላለን። ስለዚህ የተዘጋ ልብ ያለ ሰው መንፈሳዊ እንቅልፍ ውስጥ ነው አለ እግዚአብሔር ቃል እንደሚያስተምረን። እግዚአብሔር ጸጋውን ያብዛልን። አራተኛ ቃሉን ከመስማት ጆሮአቸውን ወደ ሌላ ያዞሩ። ቃሉን ከመስማት ጆሮአቸውን ወደ ሌላ ያዞሩ። የእግዚአብሔርን ቃል ከመስማት ይልቅ ወደ ተረት የተመለሱ ሰዎች፣ ስጋቸውን ወደሚያስደስተው ነገር የተመለሱ ሰዎች መንፈሳዊ እንቅልፍ ውስጥ ነው ያሉት ማለት ነው። ከእግዚአብሔር ቃል ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 እስከ 4 እናያለን። እንዲህ ይላል፣ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉና ንጹሕ የሆነ የእግዚአብሔርን ቃል መስማት ፈቃደኛ አይደሉም ይላል። ስጋቸውን የሚያስደስት ይመርጣሉ። እንደ አይነት የሚያስተምሩትን መምህራንን ያከማቻሉ ይላል። ዛሬ እስኪ ፈትሹ። እውነት የምንነገርበት ቦታ ሰው ይበዛል ወይስ በጣም ውሸት የጨመረበት? በዚህ ዘመን ውሸት እንደ ጨው የሆነበት ትውልድ የሚበዛ። እውነት የምናገር ሰው አይፈልግም። ቤተሰብ አይፈልግም። ሰው ከውሸት ጋር ተዛመደበት ዘመን ውስጥ ነው አለ። ስለዚህ ሕይወታችን በዚህ ቃል ልንመረምረው ያስፈልጋል። ሕይወት የሚገኝበት ትምህርት የማይታገዙበት ዘመን ይመጣልና ይላል። ሕይወት የሚገኝበትን ቃል እየሰማ ነው የምንሆን። እስኪ ሕይወታችንን እንፈትሽ። እስኪ ቤታችንን እንፈትሽ። እስኪ አገልግሎታችንን እንፈትሽ። ሰው የሚወደው የትኛው ነው? ይህን ለእናንተ ተዋለሁ። ስለዚህ ቃሉን ከመስማት ጆሮአቸውን ወደ ሌላ ያዞሩ ሰዎች ምን ውስጥ ነው አሉ? ታልፎ የተሰጡ ሰዎች ስለሆኑ
ለማይረባ አእምሮ ታልፎ ስለተሰጡ ምን ውስጥ ነው ያሉት? መንፈሳዊ እንቅልፍ ውስጥ ነው ያሉት። ሊነቁ አይችሉም፣ ሊያነቁም አይችሉም። ስለዚህ በደንብ ይሄን ልናውቅ ያስፈልጋል ወዳጆቼ። እንግዲህ ሌላ ሰው መቼ መንፈሳዊ እንቅልፍ ውስጥ ይገባል ለምለው ዓላማውን ሲያዘናጋ፣ ሲረሳ፣ ለምን ወደዚህ ምድር እንደመጣ ለምን እንደተፈጠረ ሲዘናጋ ወይም ሲረሳ መንፈሳዊ እንቅልፍ ውስጥ ይገባል። ታሪኩን ሲረሳ ማለት ነው። ሌላው ስድስተኛ ትዕግስት ሲያጣ ማቴዎስ 25:1-13 ማንበብ እንችላለን። 5ቱ ልባሞች፣ 5ቱ ደግሞ ሞኞች፣ 5ቱ ሙሽራውን ለመጠበቅ የተጉ ሲሆኑ 5ቶቹ ደግሞ ትዕግስት ያጡ እዛ 10ቱ ቆነጃጅት አስመስሎ ጌታ ኢየሱስ ክርስቶስ ያስተማረውን ማግኘት እንችላለን። ሌላ 7ኛ ፍቅር ሲጠፋ ሰው መንፈሳዊ እንቅልፍ ውስጥ ይገባል። መቼ? ፍቅር ሲጠፋ። ማቴዎስ 24:12 እንዲህ ይላል። ማቴዎስ 24:12 ከዓመፅም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። ከዓመፅም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ዓመፅ ሲበዛ ወደ አምልኮ ሰው አይሮጥም። ፍቅር ከሌለ፣ አንድነት ከሌለ፣ መደማመጥ ከሌለ፣ መከባበር ከሌለ ሰው መንፈሳዊ እንቅልፍ ውስጥ ይገባል። ወዳጆቼ ዛሬ ምን ውስጥ ነው ያለን? እስኪ በዚህ ቃል ሕይወታችን እናይ። ቤተክርስቲያናችን ምን ትመስላለች? ኩዌሮች ምን ይመስላሉ? የመሪዎች ጉባኤ ምን ይመስላል? ከታላላቅ ኦፊስ እስከ ታች ያለን ምን እንመስላለን? በእውነት ነቅተን እያነቃን ነው ወይስ መንፈሳዊ እንቅልፍ ውስጥ ነው ያለን? ውስጣችንን፣ አገልግሎታችንን በዚህ ቃል እንፈትሽ። ቃሉ ከወደቅንበት ስፍራ ያነሳናልና ልክ ቃሉ እንዳለ አንተ የምትተኛ ንቃ፣ ክርስቶስም ያበራልሃል። ዛሬ ይህንን ቃል ሰምተን የምንነቃ ከሆነ የምንመለስ ከሆነ ወደ እግዚአብሔር የምንመለስ ከሆነ እሱ የምጠላው ኃጢአት እንጂ ኃጢአተኛውን ስለሚወድ ይፈልገናል። ዛሬም በር ክፍት ነው። እነቃለሁ ላለ፣ እነሳለሁ ያለ፣ ከጌታ ጋር እስማማለሁ ላለ ሰው በሩ ክፍት ነው። እንመለስ፣ እንንቃ። ጌታው ጸጋውን ያብዛልን። አሜን።